እውነት ነው። አንዳንዶች ገና በ13 በ14 ዓመታቸው ግብዳ ሚስት መስለው ቁጭ የሚሉ ሰዎች አሉ። ስፔሻሊ ሴቶች። አንዳንድ ወንድ በዛ 16 ምናምን ፓንት ሁሉ ማያረጋል። እሷ ለጋብቻ የደረሰች በምትመስልበት ሰዓት ሊፕስቲኳን ቻፕስቲኳን ተቀብታ ጡቶቿን እንደዚህ ነገር አድርጋ ስለምን በተለይም ያለች ሶሻል ሚዲያ ላይ ስትመጣ የደረሰች ነው የምትመስለው። ግን ገና የጋብቻን ሃን አታውቅም። የደረሰች ነው ይመስላት። ቆንጆ ዳሌ ሲኖራት የደረሰች ነው ይመስላት። እንደዚህ አዙራ እንደዚህ ታደርግብሃለች መጣ ሶሻል ሚዲያ ላይ የደረሰች ነው ይመስላት። ቆንጆ መቀመጫ ሲኖርሽ የደረሰች ከመሰለሽ ስተት ነው መሰሪው። ነገ ለመከራ ነው ይሄንን ጡትና መቀመጫ ይዘሽ ወጣሽ። በዛ ሰዓት ላይ ቀጣፊ ደሞ አሉ የሚቀጥፉ እንደ ጫት ቀንበጥ እየዞሩ የሚቀጥፉ የሚያማምሩ ወጣቶችን ገና ቤተሰብ ደግሞ አይራራም። የ14 እና የ15 ዓመት ልጆችን የትልቅ ሰው ልብስ እያለበሰ ይዟቸው ከተማ ይወጣል። አይን ውስጥ ይዟቸው ይገባል። ትምህርት ቤት የኔ ልጅ ዘንጭ እያለ ዳላያቸውን የሚያሳይ ጦታቸውን የሆነ ነገር የሚያደርግ እንደ ሳምባ ድመት የሚጎትትባቸው ነገር ለልጆቹ ላይ ኢንቨስት ያደርጋል። ልጆቹን ያሳደገ የሚመስለው ብዙ ሰው አለ። ደረሰች ብሎ የሚያስበው እሱን ነው። ፊዚካሊ ልጆቹ ታውቃላችሁ፣ በአሁኑ ጊዜ የሚወለዱ ልጆች ሁሉ ምን እንደሚበሉ እግዚአብሔር ይወቅ። እኛም እኮ ድሮ በልተን ያደግን። እንደዚህ ግን በአንድ ጊዜ ብድግ አይልም። አሁን ምንድነው እንደዚህ የሚያረጋቸው? አላያችሁ? ትናንትና ታቀፈናቸው ቤታቸው ሄደን ጉልበታችን ላይ ቁጭ ብሎ ላምሳልልን ያሉ ልጆች ብድግ ብለው ትልቅ ሴትዮ መስለው ቁጭ ብሎ እማያውቃቸው ሰው ደግሞ እሱን አይቶ ነው ደረሰች ብሎ የሚያስበው። እዛ ሰዓት ላይ የሚገባ ጋብቻ የመፍረስ አደጋ ውስጥ ይገባል። ለምን መሰላችሁ የሚፈርሰው? ችግርን አይጋፈጡ። ጋብቻ የሚመስላቸው ፍቅር ብቻ ነው። ጋብቻ የሚመስላቸው ተያይዞ ራት መብላት ብቻ ነው። ጋብቻ የሚመስላቸው ሁሉ ጊዜ ከንፈር ለከንፈር ተገጣጥሞ መዋል ነው የሚመስላቸው። ጋብቻ የሚመስላቸው ፈተና የሌለበት ችግር የሌለበት ውጣ ወረድ የሌለበት ሁሉ ጊዜ ሙቀትና ግለት የሚመስላቸው ወጣቶች ይገቡበትና ችግርን መጋፈጥ ሲያቅታቸው በሚያሳዝን ሁኔታ ሁለትም ሶስትም ይወልዱና ይፈታሉ። ችግር የለባቸው። ይሄ እድሜ ገና ነው። ገና መጀመሪያ ላይ ብቅ ስትሉ በለጋ እድሜያችሁ ገና ልጆች ሆናችሁ ውስጣችሁ ፍቅር ሊይዛችሁ ይችላል። ሰው ልትፈልጉ ትችላላችሁ። እንዳልኩት ሆርሞን አላችሁ እናንተ ያለ ፍላጎቶች ለመነቃነቅ ይጀምራሉ። ጥሩ ስሜት ውስጣችሁ ሊፈጠር ይችላል። ጤነኛ መሆናችሁን የሚያረጋግጥ ነው እንጂ ለጋብቻ መድረሳችሁን የሚያረጋግጥ አይደለም።